ሄለን እንግዲህ የ29 ዓመት ወጣት ናት። የተማረች ነች፣ በስራዋ ስኬታማ ናት። ሄለን ፍቅርን ትፈልጋለች። ቆንጆ ትዳር መስረታ ደግሞ ልጅ መውለድ ትልቁ የህይወት ምኞቷ ነው። ነገር ግን ግንኙነቱ ወደ ፍቅር ለመሆን ሲቃረብ እሷ በገዛ እጇ ይህንን ግንኙነት ታፈርሰዋለች። በህይወቷ ውስጥ ከማንም በላይ የምትወደው አባቷ ጓዙን ጠቅልሎ ከቤት እንደወጣ ይህንን ቪዲዮ የምታዩ ወላጆች ቆም ብላችሁ አስቡ። ሰላም ጤና ይስጥልኝ። እንዴት ናችሁ? ዶክተር አለሉ መኮንን ነኝ፣ የአእምሮ ህክምና ስፔሻሊስት እንዲሁም ካውንስሊንግ ሳይኮሎጂስት። ወደዚህ ቻናል እንኳን በደህና መጣችሁ። እዚህ ቻናል ላይ ስለ ስነ ልቦና፣ ስለ አእምሮ ጤና፣ ጠንካራ ሐሳቦችና ሁላችንንም ስለሚነኩ ማህበራዊ ጉዳዮች በጥልቀት እንነጋገራለን። ስለዚህ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ዛሬ የምናይበት ርዕሰ ጉዳይ የፍቅር የትዳርና የመቀራረብ ፍርሃት ወይም ፊር ኦፍ ኢንቲሜሲ እና በገዛ እጅ ግንኙነትን ስለማፍረስ በጥልቀት እናያለን። ይህንን ለመረዳት የአንድ ታካሚን ታሪክ ላጋራችሁ። ያው ለመማማሪያ እንዲሆነን ስሟን ሄለን እንበለው። ሄለን እንግዲህ የ29 ዓመት ወጣት ናት። የተማረች ነች፣ በስራዋ ስኬታማ ናት። ሄለን ፍቅርን ትፈልጋለች። ቆንጆ ትዳር መስረታ ደግሞ ልጅ መውለድ ትልቁ የህይወት ምኞቷ ነው። ነገር ግን ሁሉ ጊዜም ቢሆን ማንኛውም ወንድ ወደ ህይወቷ ሲመጣ በጣም በጥሩ ሁኔታ እየተላመዱ ግንኙነታቸውን በጣም አሪፍ ወደ መሆን ሲቃረብ ሄለን በውስጧ መደናገጥ ትጀምራለች። ሳታውቀው በሰውየው ላይ ጥቃቅን ስህተቶችን መፈለግ፣ ጠመጫር፣ ልፍ ሲል ደግሞ አንዳንድ ጊዜ ስልኳን ዘግታ መጥፋት ትጀምራለች። ግንኙነቱ ወደ ፍቅር ለመሆን ሲቃረብ እሷ በገዛ እጇ ሪሌሽንሺፑን ወይም ይህንን ግንኙነት ታፈርሰዋለች። ከዛም ምናልባት ያለ ሪሌሽንሺፕ በምትሆንበት ጊዜ እኔ ለፍቅር እድል የለኝም፣ ሁልጊዜ የሚተወኝ የማይሆነኝ ሰው ብቻ ነው የሚያጋጥመኝ በማለት በከፍተኛ የብቸኝነት ስሜት ውስጥ ትገባለች። ይህ እንግዲህ በአእምሮ ህክምናው አንክሸስ አቮይዳንት አታችመንት ትራፕ ወይም ደግሞ የመቀራረብና የመተው ስውር ፍርሃት ይባላል። ሄለን ወደ እኔ የመጣችው ለህክምና አራተኛው ግንኙነቷ በተመሳሳይ ሁኔታ በራሷ ስህተት ሲፈርስና በውስጡ ያለው ይሄ የብቸኝነት ስሜት ከአቅሟ በላይ ሲሆንባት ነበረ። ለህክምና የመጣች ጊዜ ማለት ነው። ለመሆኑ ይሄ ሄለን ያላት አንክሸስ አቮይዳንት አታችመንት ስታይል ምንድን ነው? ብዙ ጊዜ እንግዲህ ትሰማላችሁ አታችመንት ስታይል ሲባል። እንግዲህ የሰው ልጅ ከሰዎች ጋር የሚቆራኝበት አራት መሰረታዊ አይነቶች አሉት። ከነዚህም ውስጥ እጅግ በጣም አስቸጋሪውና ትንሽ ህመም የበዛበት ከሌሎቹ ይሄኛው አንክሸስ አቮይዳንት አታችመንት ስታይል የምንለው ነው። እንግዲህ ይህ አይነቱ የግንኙነት አይነት በውስጡ ሁለት ተቃራኒ ስሜቶች አሉት። እንደ ስሙ እንደምንረዳው አንክሸስ ኤንድ አቮይዳንት የሚባለው ማለት ነው። በአንድ በኩል አንክሸስ ሳይድ የምንለው የመወደድ የመቅረብና ብቸኝነት የመፍራት ከፍተኛ ረሃብ ነው፣ አንደኛው ሳይድ። በሌላ በኩል ደግሞ አቮይዳንት ሳይድ የምንለው ማለት ነው ሰው በጣም ሲቀርብ ነፃነትን የማጣት የመታለልና የመተው ከፍተኛ ስጋት ይኖራቸዋል። እንደው ይህንን አታችመንት ስታይል በቀላሉ ለመረዳት ልክ እንደ አንድ መኪና አስቡት። በአንድ ጊዜ ፍጥነቱን ለመጨመር ነዳጅ እየረገጡ በሌላኛው እግር ደግሞ ፍሬኑን በኃይል የመጫን ያህል ነው። መኪናው ምን የሚሆን ይመስላችኋል? እርግጥ ነው ይጮሃል፣ ይጨሳል፣ ልፍ ሲል ደግሞ ሞተሩም ይቃጠላል እንጂ ፍሬንም ነዳጅም ረግጣችሁ ወደፊት ሊሄድ አይችልም መኪና። እንግዲህ የዚህ አይነት ስታይል ወይም ዘይቤ ያላቸው ሰዎች ልክ እንደዚህ መኪና ነው። ወደ ሰው ለመጠጋት በጣም ይሮጣሉ፣ ነዳጅ ይረግጣሉ። ግንኙነቱ መጠጋጋት ሲጀምር ደግሞ ፍርሃት ይዛቸውና ያፈርሱታል በራሳቸው ወይም ፍሬኑን ይረግጣሉ ማለት ነው። ሄለን ለህክምና ስትመጣ የጠየኳት አንድ ጥያቄ ነበር። ሰዎች ሲወዱሽና ወደ አንቺ ሲጠጉ ምን ይሰማሻል የሚል ነበረ። እንግዲህ የሚሰማትን ስሜት ለማወቅና የትኛው አይነት አታችመንት ስታይል የሚለውን ለመለየት ማለት ነው። እሷም የሚሰማት መጀመሪያ ላይ በጣም ደስ እንደሚላት፣ ነገር ግን ግንኙነቱ እየጠነከረ ሲሄድ በውስጧ ይህ ሰው እውነተኛ ማንነቴንና ድክመቴን ካወቀ አንድ ቀን ጥሎኝ ይሄዳል፣ ከመጎዳቴ በፊት እኔው ራሴ ቀድሜ ብተው ይሻላል የሚል ከባድ የፍርሃት ስሜት እንደሚሰማት አጫወተች። እንግዲህ የዚህ አይነት የግንኙነት ዘዴ ያላቸው ሰዎች በሶስት ዋና ዋና መንገዶች ይጠቃሉ። አንደኛው ስህተትን ፍለጋ ነው ወይም ደግሞ ሃይፐርክሪቲሲዝም የምንለው ነው። ተጓዳኛቸው መልካም ቢሆኑም አእምሯቸው የመራቅ ሰበብ ለመፍጠር ሲል ብቻ በጥቃቅን ነገሮች፣ ለምሳሌ የአነጋገር ዘይቤ ሊሆን ይችላል፣ ባለባበሱ ሊሆን ይችላል፣ ተመርኩዘው ለኔ አይሆንም የሚል ውሳኔ ይወስናሉ። ይሄ እንግዲህ ሃይፐርክሪቲሲዝም የምንለው ነው። ሁለተኛው ደግሞ ስሜትን መደበቅ ነው ወይም ኢሞሽናል ዲስታንሲንግ ነው። ግንኙነት ውስጥ ቢኖሩም እንኳን የልባቸውን ሚስጥር፣ ድክመታቸውን፣ እውነተኛ ስሜታቸውን በፍጹም አያጋሩ። ሁልጊዜም ቢሆን የራቁ መስለው ለመታየት ይጥራሉ፣ ያንን ፍራቻ ማለት ነው። ሌላኛው ደግሞ ቀድሞ መተው ነው። እሱ ጥለኝ ከመሄዱና እኔ ከማልቀሴ በፊት እኔው ቀድሜ ግንኙነቱን አበላሽቼ በወጣ ህመሙ ይቀንስልኛል የሚል የተሳሳተ አእምሮ ስሌት ሊኖራቸው ይችላል።
እንግዲህ እነዚህ 3 አይነቶች ማለት ነው። እስኪ ወደ ሄለን ልጅነት ልመልሳችሁ። ይህ የፍቅር ቁስል በአእምሮዋ ላይ የተቀረጸው መቼ ነው? ያው የዛሬ ማንነታችን የትላንት ልጅነታችን ውጤት ነው። ስለዚህ ልጅነቷ ላይ የሆነ ገጠመኝ ይኖራል። እንግዲህ ሄለን ስለ ልጅነቷ ስታጫውተኝ የ5 ዓመት ልጅ እያለች በቤታቸው በጣም ከፍተኛ የሆነ ጩኸትና ጠብ እንደነበረ በእናትና በአባቷ፣ በመጨረሻም አንድ ቀን አንድ ምሽት ላይ በህይወቷ ውስጥ ከማንም በላይ የምትወደው አባቷ ጓዙን ጠቅልሎ ከቤት እንደወጣ፣ እናቷን በሐዘንና በንዴት ውስጥ ሆና ለሄለን ስሜት ትኩረት እንደማትሰጣት እንደነበር፣ ከጊዜም በኋላ ደግሞ የራሷ እናቷ ሄለን ለአያቶቿ ሰጣት የራሷን ህይወት እንደመሰረተች አጫውታኛለች። ያቺ የ5 ዓመት ህፃን ባንጎላ ውስጥ አንድ ሐሳብ ይፈጠራል። እንግዲህ በዛ ሰዓት እኔም ወዳቸው ልቤን የምሰጣቸውና የምጠጋቸው ሰዎች በሙሉ በመጨረሻ ጥለውኝ ይሄዳሉ። ስለዚህ ፍቅር ማለት መተውና መጎዳት ማለት ነው። ስለዚህ ዳግም ማንም ሰው ወደ ልቤ እንዲጠጋ መፍቀድ የለብኝም የሚል ድምዳሜ ላይ ደርሳል ማለት ነው። ይህ የመተው ስነ ልቦና ስብራት ይባላል። እንግዲህ ይህንን ስንመለከት ሄለን ሳታውቀው ዛሬ ላይ ወደ ህይወቷ የሚመጡት ወንዶች በሙሉ በዚያች የ5 ዓመት ህፃን ልጅ መነጽር ነበር የምታያቸው። ስለዚህ የትኛውንም አይነት ሪሌሽንሺፕ ማለት ነው እነሱ ወድሻለሁ ሲሏት እሷ አእምሮ የሚሰማው አንድ ቀን ጥዬሽ ሄዳለሁ የሚል ማስጠንቀቂያ ነው። ስለዚህ ያንን የልጅነት ስቃይ ዳግም ላለማየት ስትል ግንኙነቱን በገዛ እጇ ታፈርሷለች። እሷ ግንኙነቱን እያፈረሰች ያለችው ዛሬን ሳይሆን የትላንቱን ምናልባትም አባቷን እየተበቀለች ሊሆንም ይችላል። በጥልቅ የስነ ልቦና እይታ ማለት ነው። ይህንን ቪዲዮ የምታዩ ወላጆች ቆም ብላችሁ አስቡ። በፍቺ ወይም በመለያየት ምክንያት በልጆቻችሁ ልብ ላይ ሊፈጠር የሚችል ቁስል ሊኖር ይችላል። ነገ ትልቅ ሰው ሲሆኑ ፍቅርና ትዳርን የሚፈሩት ትልቅ ሰንሰለት ሊሆንባቸው ይችላልና በቤት ውስጥ የሚኖሩ አለመግባባት ሊሆን ይችላል። በተቻለ መጠን ልጆች በማይሰሙበት ምናልባትም ፍቺ አማራጭ የሌለው ከሆነ ደግሞ ለልጆቻችሁ ትኩረት መስጠት እንዳለባችሁ ላሳስባችሁ እወዳለሁ። ሄለን ከዚህ የፍቅር ቁስል ራስን የመበደል አዙሪት እንዴት ወጣች? በሕክምና ክትትል ጊዜ ውስጥ ሄለን ያንን በውስጧ ያለውን የ5 ዓመት የቆሰለ ህፃን ወይም ኢነር ቻይልድ እንድታገኘው ማድረግ ነበር የመጀመሪያው ነገር። እንግዲህ በሕክምናዋ ውስጥ አንደኛ ፍርሃትን በግልጽ መናገር እንድትለማመድ ማድረግ። ሄለን በአዲስ ግንኙነት ውስጥ ስትገባና ፍርሃቱ መጥቶ ሰዎችን ልክ ለመግፋት ስትነሳ ከመጥፋት ይልቅ ለጓደኛዋ እውነቱን በግልጽ መናገር እንድትለማመድ ማድረግ። ይሄ ምን ይፈጥራል? በሁለቱ መካከል መተማመን ይፈጥራል። ሌላኛው ደግሞ የድንጋጤ ማዕበል ማሳለፍ ነው። ይሄ ራይዲንግ ዘ ዌቭ ማለት ነው። ሰዎች ወደ እሷ ሲጠጉ የሚመጣባትን ያንን የፍርሃትና የመሸሽ ስሜት ወይም ይሄ አንግዛይቲ የምንለው ሳታስተናግደው ግንኙነቱን ሳታፈርሰው ዝም ብላ ስሜቱ እስኪያልፍ ድረስ በቦታው የመቆየት ጥንካሬ እንድትለማመድ ማድረግ ነበር። ሁሌም ቢሆን ስሜቱ እንደ ማዕበል ነው። ይመጣል፣ ግን ደግሞ ካልነኩት ያልፋል። ሌላኛው ደግሞ በሕክምና ሂደቱ ስናደርግ የነበረው እምነትን በደረጃ መገንባት ነው። ይሄ ሰዎች ሙሉ በሙሉ በአንድ ቀን ማመን ሳይሆን በየቀኑ ልቧን በደረጃ ወይም ስቴፕ ባይ ስቴፕ ለመክፈት ማለማመድ። እነዚህ እንግዲህ ከሕክምናዎቹ ጥቂቶቹ ነበሩ ሄለን ሕክምና ሂደት ውስጥ ያደረግነው ማለት ነው። ዛሬ ይህንን ታሪክ ያካፈልኳችሁ ፍቅርን በጥልቀት እየፈለጋችሁ ነገር ግን ሰዎች ሲቀርቧችሁ በፍርሃት ግንኙነት ለምታሳልፉ ምክንያቱን እንድትረዱና በሕክምና መፍትሄ እንዳለው እንድታውቁት ነው። እንግዲህ የባለሙያ ምክክርና እርዳታ የምትሹ ከሆነ በስክሪኑ ላይ በሚታየው ስልክ ቁጥር በመደወል ቀጠሮ ማስያዝ ወይም በቴሌግራም ገጻችን ላይ በመግባት ቡክ ማድረግ ትችላላችሁ። ለዛሬ ያስኩላችሁ ይህንን ይመስላል። በሚቀጥለው ጊዜ ደግሞ በተለያየ ርዕሰ ጉዳዮች እንገናኝ ይሆናል ማለት ነው። መልካም ጊዜ ይሁንላችሁ። ሰላም ነው።